ሄይ ሰላም እንዴት ናችሁ? ውድ የቻናላችን ተከታታዮች ሰላም ናችሁ ወይ? በዛሬ ቪዲዮአችን ኢትዮጵያ ውስጥ ሆናችሁ ፒቱፒ በመጠቀም ዩኤስዲቲ መግዛት እንዲሁም መሸጥ የምትችሉበት በጣም ምርጥ የሆነ ፕላትፎርም ይዤላችሁ መጥቻለሁ። እንዲሁም እንደምታዩት እዚህ ጋር የተለያዩ ባየሮች እንዲሁም ሴለሮች አሉ። እዚህ ጋር ያው ባየሮች ኤዲዎች አሉ። በጣም ብዙ ኤዲ አለ። በጣም ብዙ መጠን ዩኤስዲቲ ያላቸው እንዲሁም ሴል ማድረግ የምፈልጉ ወይ ደግሞ ዩኤስዲቲ ካላችሁ መሸጥ የምፈልጉ ካላችሁ በጣም ሊገዟችሁ ተዘጋጅተው የሚጠብቋችሁ ብዙ ሴለሮች ያሉበት እጅግ በጣም ምርጥ የሆነ አዲስ ፕላትፎርም ይዤላችሁ መጥቻለሁ። እዚህ ፕላትፎርም ላይ እንዴት አድርጋችሁ ሬጂስተር ታደርጋላችሁ፣ ዲፖዚት ታደርጋላችሁ እንዲሁም መሸጥ ወይም መግዛት ትችላላችሁ የሚለውን በዛሬ ቪዲዮችን የማሳያችሁ ይሆናል ማለት ነው። የዚህም ፕላትፎርም ሊንክ ያው የኛ የቴሌግራም ቻናል @ነባ አፕ ብላችሁ ሰርች ስታደርጉ ቻናላችን ታገኙታላችሁ። እዛ ላይ ፖስት አድርገንላችኋል። እሱ ሊንክ ተጠቅማችሁ ቀጥታ ወደ ቦቱ መሄድ ትችላላችሁ ማለት ነው። ኦኬ እንደምታዩት እዚህ ጋር ይህንን ሊንክ ከነካችሁ በኋላ ያው መጀመሪያ እዚህ ቦት ላይ ሬጂስተር ማድረግ አለባችሁ። ሬጂስተር ስታደርጉ ናሽናል አይዲያችሁን ተጠቅማችሁ ነው ሬጂስተር የምታደርጉት ማለት ነው። እንደ ባይናንስ ሁሉ ይሄኛውም ፕላትፎርም የራሱ የሆነ ስክሩ ሲስተም አለው። እናንተ ዩኤስዲቲ ስገዙ የዛን ሰው ዩኤስዲቲ ሆልድ የሚያደርግ ሲስተም እንዲሁም እናንተ ስሸጡ ደግሞ የእናንተን ዩኤስዲቲ ሆልድ አድርጎ የእነሱ ገንዘብ ከገባላችሁ በኋላ ሲስተሙ የሚለቅበት የራሱ የሆነ ሴኪር የሆነ ሲስተም ስላለው በሱ ሲስተም ተጠቅመን ነው ትሬድ የምናደርገው ማለት ነው። ሶ መጀመሪያ ምንድነው ቦት ውስጥ ከገባችሁ በኋላ ሬጂስተር ለማድረግ እዚህ ጋር ጌት ስታርት ትሉታላችሁ ማለት ነው። እና እዚህ ጋር የባይናንስ ወይ የባይቢት አይዲ ካላችሁ ነው እሱን ተጠቅማችሁ ትሬድ ማድረግ የምችሉት ሰው የባይናንስ አይዲያችሁን ማስገባት ይኖርባችኋል ማለት ነው። እዚህ ጋር መጀመሪያ ላይ ኒክኔማችሁን እናንተ የምፈልጉት ማስገባት ትችላላችሁ። ሁለተኛ ላይ ደግሞ ፉል ኔማችሁን ታስገባላችሁ ማለት ነው። ከናሽናል አይዲያችሁ ጋር ተመሳሳይ የሆነውን ስማችሁን እዚህ ጋር ደግሞ ኒክኔማችሁን ከፈለጋችሁ መቀየርም ትችላላችሁ ማለት ነው። እሱን ካስገባችሁ በኋላ ሶስተኛው ላይ ደግሞ ኢሜል አድሬሳችሁን ታስገባላችሁ ማለት ነው። ኢሜል አድሬሳችሁን እዚህ ጋር ካስገባችሁ በኋላ አራተኛው መስመር ላይ ደግሞ ካንትሪ ያስመርጣችኋል። ኢትዮጵያ ከሆናችሁ ኢትዮጵያ ላይ ታደርጋላችሁ ማለት ነው። እዚህ ጋር ደግሞ ስልክ ቁጥራችሁን ታስገቡለታላችሁ። ስልክ ቁጥራችሁን ካስገባችሁ በኋላ ስድስተኛው መስመር ላይ ያው ከረንሲ ያስመርጣችኋል። ኢቲቢ ትመርጡለታላችሁ። እዚህ ጋር ደግሞ ባይናንስ አይዲ ታስገቡለታላችሁ ማለት ነው እና ማርች 2025 በፊት ሬጂስተር የሆነ የባይናንስ አካውንት መሆኑንና ለመሆኑን ቼክ ያደርጋል ማለት ነው። ምክንያቱም ኤክስፔሪንስ ከሌላችሁ እዚህ ጋር እናንተ ባይ ብላችሁ ወይ ደግሞ ሴል ብላችሁ እነዛን ሴለሮች ወይ ደግሞ ባየሮች ማስተጓጎል ስለሌለባችሁ ማለት ነው። ሶ ኤክስፔሪንስ ይፈልጋል እና እሱን ካለፋችሁ በኋላ ወደ ሁለተኛው ፔጅ ላይ ሬጂስተር ስታደርጉ ያው አይዲ ይጠይቃችኋል ማለት ነው። እዚህ ጋር የናሽናል አይዲያችሁ ፍሮንት እና ባክ ሳይድ ፎቶ አንስታችሁ ማስገባት ነው የሚጠበቅባችሁ ማለት ነው። እኔ ያው አሁን ሁለቱንም ሳይድ አፕሎድ አድርጌ ተመልሼ እመጣለሁ ማለት ነው። ኦኬ ቦት ሳይድ አፕሎድ አድርጌያለሁ። ሰው አሁን እዚህ ጋር ሴኩሪቲ ኮድ ይጠይቀኛል። አዲስ ኮድ ነው የምታስገቡለት፣ ቁጥር ብቻ ነው የምታስገቡለት። ፈንድ ስታንቀሳቀሱ፣ ገንዘብ ስታወጡ፣ ስታስገቡ እንዲሁም ፒቱፒ ላይ ሪሌዝ ስታደርጉ የሚጠይቃችሁ ኮድ ስለሆነ እዚህ ጋር የምታስገቡትን ኮድ መርሳት የለባችሁ ማለት ነው። ሶ እሱን ኮድ ካስገባችሁ በኋላ ቀጥታ ኮንፊርም አድርጋችሁ ሬጂስተር ታደርጋላችሁ ማለት ነው። ሪጂስተር ካደረጋችሁ በኋላ ለኮንፊርሜሽን የተወሰነ ደቂቃ ቬሪፋይ እስከሚያደርጉ ድረስ ይቆያል ማለት ነው። ከዛ በኋላ ቬሪፋይ ከተደረገላችሁ በኋላ አካውንታችሁ ቀጥታ ፒቱፒ መገበያየት አካውንታችሁ ላይም ገንዘብ ዲፖዚት እንዲሁም ዊዝድሮ ማድረግ ትችላላችሁ ማለት ነው። ሶ እኔ አሁን ሬጂስተር አድርጌያለሁ። የተወሰነ ደቂቃዎች ያው ሰብሚት እስከሚደረግ አፕሩቭ እስከሚደረግልኝ ድረስ እጠብቃለሁ ማለት ነው። ኦኬ ከተወሰኑ ደቂቃዎች በኋላ አፕሩቭ ተደርጓል ብሎ ኢሜል ገብቶልኝ ተመልሼ መጥቻለሁ ማለት ነው። እዚህ ጋር ሪሎድ ቱ ቼክ ስታተስ የሚለውን ስነኩት ቀጥታ ኮዳችሁን ይጠይቃችኋል። የቅድሙ ኮዳችሁን እዚህ ጋር ድጋሚ ታስገቡለታላችሁ። ከዛም በኋላ ኮንፊርም እንለዋለን። እንደምታዩት ወደ ፕላትፎርሙ ቀጥታ ሪዳይሬክት አድርጎኛል ማለት ነው። ያ ማለት ያው ቬሪፋይ ይሆናል። ከዚህ በኋላ ለመግዛትም ለመሸጥም ዝግጁ ነው ማለት ነው። ሰው እዚህ ጋር እንደምታዩት አሁን ሆም ላይ ነው ያለሁት። ባይና ሴል የሚል የተለያዩ ኦርደሮች አሉ ማለት ነው። እዚህ ጋር የተለያዩ ባየሮች አሉ፣ እንዲሁም በሴል ሳይድ ደግሞ የተለያዩ ሴለሮች አሉ። እናንተ ከምትፈልጉት ሰው ላይ ሬቱን እያያችሁ የዛ ሰው የኮምፕሌሽን ሬቱ ምን ያህል ትሬዶች አድርጎ ምን ያህሎቹን ኮምፕሌት አድርጓል የሚለውን በሬት ይቀመጥላችኋል። ይሁን እንደምታዩት እዚህ ጋር 200 ትሬዶች ያደርጋል፣ 57፣ 1፣ 500 ምናምን ብዙ አይነት ሬቶች አሉ
ትሬዶች አሉ። ከነሱ ውስጥ ምን ያህል ኮምፕሬት አደረጉ የሚለውን ደግሞ በግራ በኩል በስታር ያሳያቸዋል። እናንተ የምፈልጉትን ከነዚህ ውስጥ መርጣችሁ ከዛ ሰው ጋር ከእናንተ ጋር ትክክለኛው ፔመንት መንገድ ማች የሚያደርገውን እንዲሁም መጠኑን ምን ያህል መግዛት እንደምፈልጉ ከዛ ሰው ጋር ማች የሚያደርገውን አይታችሁ ነው መምረጥ ያለባችሁ ማለት ነው። አሁን እኔ ሴል እንዴት አድርጌ እንደምሸጥ አሳያችኋለሁ። መጀመሪያ ግን ሴል ለማለት ያው ከሌላ ፕላትፎርም ላይ ያለኝን ዩኤስዲቲ እዚህ ላይ ዲፖዚት ማድረግ አለብኝ። ሶ መጀመሪያ እንዴት ዲፖዚት ማድረግ እንደምንችል የምናየው ይሆናል ማለት ነው። ሶ በመጀመሪያ ዲፖዚት የሚለውን ጫናለን። ዲፖዚት ስታደርጉ ሁለት ኔትወርክ ብቻ ነው መጠቀም የምችሉት፣ ሶላና እና ቢኤስሲ ባይናንስ ስማርት ቼን ማለት ነው። እኔ ቢኤስሲ ቢፕ 20 ተጠቅሜ ያሳያቸዋለሁ። እሱን ስነኩ ቀጥታ አድሬስ ያመጣላችኋል ማለት ነው። እሱን አድሬስ ኮፒ ታደርጉና ዩኤስዲቲ ያላችሁ ዋሌት ላይ ሄዳችሁ ይህንን አድሬስ ተጠቅማችሁ ቢኤስሲ ስማርት ቼን ኔትወርክን ተጠቅማችሁ ትልካላችሁ ማለት ነው። የሆነ ከኔ ባይናንስ አካውንት ላይ ያው ፈንዲንግ ላይ ነው ያለው። ሴንድ ብዬ እዚህ ጋር ዊዝድሮዋል አሴት የሚለውን ጫናለሁ ማለት ነው። ከዛም ዩኤስዲቲ የሚለውን ከመረጥኩኝ በኋላ እዚህ ጋር አድሬሱን ኮፒ ያደረኩትን ፔስት አደርጋለሁ ማለት ነው። ከዛም ሁለተኛው ላይ ደግሞ ኔትወርክ ያስመርጠኛል። እዚህ ጋር ቢኤስሲ እንዳልኳችሁ ቢፕ 20 የሚለውን አድሬስ ትመርጣላችሁ ማለት ነው። እዚህ ጋር ሚኒመም 5 ነው የሚቻለው። እኔ እዚህ ጋር ለቴስቲሞኒ የተወሰነ ዩኤስዲቲ ያው 13 ዩኤስዲቲ ዲፖዚት አድርጌ እሱን ዩኤስዲቲ እንዴት አድርጌ እዛው ሴል ማድረግ እንደምችል አሳያችኋለሁ ማለት ነው። ያው 13 ስትልቁ 0.1 ለፊ ስለሚቆርጥ ያው 0.1 ልጨምርለት ድፍን ሆኖ እዛ እንዲገባልኝ ማለት ነው። ኦኬ እሱን ካስገባችሁ በኋላ ኮንፊርም ታደርጋላችሁ ማለት ነው። ከዛም ወደዛው ፕላትፎርሙ ተመልሼ እዛ ላይ ያው ዲፖዚት እስከሚሆን ድረስ እንጠብቃለን። ያው ቢኤስሲ ስለሆነ ፈጠን ይላል፣ ብዙ አይቆይም። ኦኬ ያው ዲፖዚት ሆኖልኛል። ያው ባይናንስ ላይም ሰክሰስፉል የሚል የዊዝድሮዋል ኖቲፊኬሽን ገብቶልኛል ማለት ነው። ሶ አሁን ያው ሰክሰስፉሊ ዲፖዚት አድርገናል። ስለዚህ አሁን እኔን ዲፖዚት ያደረግነውን እንዴት አድርገን ሴል ማድረግ ፒቱፒ ተጠቅመን እንዴት ወደ ኢትዮጵያ ብር መቀየር እንደምንችል የማሳያቸው ይሆናል ማለት ነው። ወደ ሴል ከመግባታችን በፊት ግን እዚህ ፔመንት አድሬስ አድ ማድረግ ስላለብን እዚህ ጋር ፔመንት አካውንት የሚለው ገብተን አድ የሚለውን ተጭነን እዚህ ጋር ፕሮቫይደሩን ያው ቴሌብር እንመርጥለታለን። ከፈለጋችሁ እናንተ የምትፈልጉትን አካውንት መምረጥ ትችላላችሁ። ንግድ ባንክም፣ አዋሽም፣ ዳሽም ሁሉም አሉ። እኔ ከነዚህ ቴሌብር ስለሆነ የምፈልገው በቴሌብር አድርጌ እሱን እመርጥለታለሁ ማለት ነው። ከዛ በኋላ እዚህ ጋር አካውንት ኔም የሚለው ላይ ያው ራሱ ነቢል ሳዳም እንደሚል ነው የሚቀመጠው። እዚህ ጋር አካውንት ነንበራችሁ ደግሞ ስልክ ቁጥራችሁን ታስገባላችሁ። እንደዛውም ፎን ነንበር የሚለው ላይም ስልክ ቁጥራችሁን ታስገባላችሁ። ወይ ደግሞ የምትቀበሉት በኤጀንት ኮድ ከሆነ አካውንት ነንበራችሁ ላይ ኤጀንት ኮዳችሁን ማስቀመጥ ትችላላችሁ። ስልክ ቁጥራችሁን አለማስቀመጥም ትችላላችሁ። ኦፕሽን አለው ማለት ነው። እሱን ካደረጋችሁ በኋላ ሴፍ ትሉታላችሁ። ቀጥታ ፔመንት አድሬስ ይኖራችኋል ማለት ነው። እና አሁን ተመልሳችሁ ሆም ላይ ሄዳችሁ ሴል ላይ ትገባላችሁ። ለምትፈልጉት ሰው እዚህ ጋር ሬቱን አይታችሁ አሪፍ ነው የምትሉትን እኔ ሴል የሚለውን አንዱ ላይ መርጣለሁ ማለት ነው። እሱን ከመረጣችሁ በኋላ እዚህ ጋር የምትፈልጉትን ያክል መሸጥ ታስገባላችሁ። እዚህ ጋር 13 ከሆነ 0.1 ለፊ ስለሚቆርጥ 12.89 ብዬ አስገባለታለሁ ማለት ነው። እዚህ ጋር አሁን 12.89 ዩኤስዲቲ የሚገዛ ሰው አለ። የሚሸጥልህ ሰው አለ ብሎ ለዛ ሰው እንትን ይልክለታል፣ ኖቲፊኬሽን ይልክለታል። እሱን ቼክ አድርጎ አፕሩቭ ካደረገው ቀጥታ ገንዘቡን እስከሚልክልን መጠበቅ ነው። የዚህ ጋር ሪኩዌስቱን አክሴፕት አድርጎታል ማለት ነው። 2358 ብር ያንን 12.89 ዩኤስዲቲ የሚገዛኝ ይሆናል ይሄ ሰው ማለት ነው። ወደ ቴሌብሬ ላይ የብር መጠን እስከሚገባ ድረስ ምንም አይነት ገንዘብ አልለቅለትም። ወደ እኔ አካውንት ገንዘቡ እንደገባ ብሩን የምለቅለት ይሆናል ማለት ነው። ኦኬ እዚህ ጋር ያው ኦንጎይንግ ላይ ይቀመጣል። ኦንጎይንግ ላይ የሚቀመጠው እስኪያልቅ ድረስ ነው። ካለቀ በኋላ ኮምፕሌትድ ላይ የሚቀመጥ ይሆናል ማለት ነው። አሁን ውስጥ ገብተን ያው ገንዘቡን እስከሚያስተላልፍልን ድረስ እንጠብቃለን ማለት ነው። እና ከዚህ በፊት ባይናንስ ላይ ፒቱፒ ትሬድ አድርጋችሁ የምታውቁ ከሆነ በጣም ቀላል ነው። ከሱ ጋር በጣም ተመሳሳይነት ያለው አይነት ይዘት ነው የሚጠቀሙት። ይኸው እንደምታዩት ቴሌብሬ ላይ
የብሩ መጠን ገብቶልኛል ማለት ነው። ሶ አሁን እሱ ፕሩፍ ለቆ ፔመንት ደን እስከሚል ድረስ እንጠብቀዋለን። እኛ ጋር የዛን ሳሌ ኖቲፊኬሽን ይመጣልን። ያው ፔመንት ማርክር ተብሏል። ሶ 2358 ብሩን ከፍሏል፣ ስክሪንሹትም ልኳል። ስለዚህ እኛ አካውንታችን ላይ ገብተን ያንን የብር መጠን ቼክ እናደርጋለን እንደገባና እንዳልገባ ማለት ነው። ፎቶ ስክሪንሹት ስለተላከልኝ ብቻ ሳይሆን ያው አካውንታችንን ቼክ ማድረግ መልመድ አለብን። እሱን ቼክ ካደረግን በኋላ ቀጥታ የብሩ መጠን ልክ ከሆነ ቀጥታ ፔመንት አክሴፕት ያው ሪሊዝ ዩኤስዲቲ ትሉት አላችሁ ማለት ነው። ሪሊዝ ዩኤስዲቲ ስትሉት ቀጥታ እናንተ ጋር ያለውን ዩኤስዲቲ ለመልቀቅ ፓስወርድ ይጠይቃችኋል። ቅድም አካውንት ስከፍቱ ያስገባችሁትን ሴኩሪቲ ኮድ ስታስገቡለት ቀጥታ ገንዘቡን ወደ እሱ ያስተላልፏል ዩኤስዲቲውን ማለት ነው። እንዲሁም እዚህ ጋር ላኪ ድሮ ያቀርብላቸዋል። ያው በየትሬዱ የተወሰነ ላኪ ድሮ የምታገኙበት ሁኔታ አለ። የተለያየ አይነት መጠን እስከ 10 ዩኤስዲቲ ድረስ ሪዋርድ ልታገኙ ትችላላችሁ። የሚሰጣችሁን ላኪ ድሮ ሪቪል እያደረጋችሁ ያው የምታገኙትን ዩኤስዲቲ ኮሌክት ማድረግ ትችላላችሁ በዚህ መልኩ ማለት ነው። ሶ አሁን ደግሞ እንዴት አድርገን መግዛት እንደምንችል አሳያችኋለሁ። ያው እንደምታዩት አሁን ዋሌታችን ላይ ስለሸጥነው 0.3 ብቻ 0.03 ብቻ ዩኤስዲቲ ነው ያለው። ሶ አሁን የተወሰነ ዩኤስዲቲ ገዝተን እንዴት እንደሆነ ማሳያችሁ ይሆናል። መጀመሪያ የምትፈልጉትን ትሬደር ትመርጣላችሁ። ከዛም በኋላ እዚህ ጋር መግዛት የምትፈልጉትን መጠን በኢትዮጵያን ብር ከሆነ በኢትዮጵያን ብር ትመርጣላችሁ። በዩሲዲ ከሆነ በዩሲዲ መምረጥ ትችላላችሁ። እኔ በኢትዮጵያ ብር 1000 ከፍዬ 5.35 ዩኤስዲቲ እገዛለሁ። በስንት ሂሳብ ማለት ነው? በ187 በሉት በ187 ኢትዮጵያን ብር እዚህ ላይ እየተሸጠ ይገኛል። ሶ እሱን እገዛለሁ ማለት ነው። እሱን ከገዛው በኋላ እዚህ ጋር በዩኤስዲቲ ይለዋለሁ። ቀጥታ ወደዛ ሰው ሪኩዌስት ይልክልኛል ማለት ነው። ሶ እሱን ሪኩዌስት ወደዛ ሰው ከላከ በኋላ ያ ሰው አክሴፕት እስከሚያደርገው ድረስ የተወሰነ እንጠብቃለን ማለት ነው። ኦኬ አክሴፕት አድርጎታል። ያው እዚህ ጋር ኢምፖርታንት ኖቲስ አስቀምጧል። ያንን ኖቲስ ያው ክሪፕቶ ዩኤስዲቲ ቢትኮይን የሚል ሪዝን አትጠቀሙ ትራንስፈር ስታደርጉ ምናምን ነው የሚለው። እዚህ ጋር ያው የእሱ የፔመንት ዲቴይል አለ። እዚህ ጋር አካውንት ነምበር የሚለውን ኮፒ ታደርጉና የብሩን መጠን ያው ታውቁታላችሁ። ቀጥታ ወደ ቴሌብር ሄዳለሁ። እኔ በቴሌብር ነው የምከፍለው። ሶ ቴሌብር ላይ ከገባው በኋላ ቀጥታ እዚህ ጋር ካሽ ኢን አውት የሚል አለ። ካሽ ኢን አውት የሚለውን ዊዝድሮ ኤጀንት ቪያ ኤጀንት የሚለውን እመርጥለታለሁ። ከዛም እዚህ ጋር ኤጀንት ሾርት ኮድ ኮፒ ያደረጉትን አስገባለታለሁ ማለት ነው። ከዛም በኋላ እዚህ ጋር የገንዘቡን መጠን አስገባለታለሁ። ቀጥታ እዚህ ጋር ያው አይጠቀስም እናንተ ታውቁታላችሁ። 1000 ከሆነ 1000 ብሩን እዚህ ጋር ታስገቡና ስክሪንሹት ለዛ ሰው ትልኩለታላችሁ ማለት ነው። የሆነ 1000 ብዬ አስገብቻለሁ፣ ዊዝድሮ ብያለሁ። ፕሮሰስ እያደረገ ነው ማለት ነው። ይኸው እዚህ ጋር ካሻውት ትሉታላችሁ። ቀጥታ የሚሰጣችሁን ሪሲት ስክሪንሹት ታደርጉታላችሁ። እሱን ስክሪንሹት ካደረጋችሁ በኋላ ቀጥታ ወደ ፕላትፎርሙ ትመለሱና አይ ሃቭ ፔይድ የሚል አለ ከስር አረንጓዴ አይ ሃቭ ፔይድ የሚለውን ጫናላችሁ። ከዛም አታች ሪሲት ትሉትና እዚህ ጋር ስክሪንሹቱን አታች ታደርጉና አፕሎድ ታደርጉታላችሁ ማለት ነው። ቀጥታ ወደዛ ሰው ፔመንት ማርክ ተደርጓል ብሎ ስክሪንሹቱን ይልክለታል። ቀጥታ እሱ ክፍያውን አካውንቱ ላይ ቼክ ያደርግና ክፍያው ሲገባለት ያው ሪሊዝ ያደርግላችኋል ማለት ነው። እዚህ ጋር ገንዘቡን ሳይልክላችሁ የፔመንት ዊንዶ ከተዘጋ ዲስፒዩት ማለት መክፈት ትችላላችሁ። ያንን ሰው መክሰስ ትችላላችሁ። ቀጥታ የሲስተሙ ከስተመር ሰፖርቶች ያሉትን ነገሮች ቼክ ያደርጉና ዩኤስዲቲውን ወደ እናንተ ያስተላልፉላችኋል ማለት ነው። ስለዚህ ገንዘቡ ካላካችሁ ነው ትክክለኛ ሰው ከሆናችሁ ምንም የሚያሰጋችሁ ነገር የለም። ግን ያው የተሻለ ሰው መምረጣችሁ ለቅልጥፍና እንዲሁም ላለመጉላላት አሪፍ ስለሚሆንላችሁ ደህና ሰው መምረጥ እንዳትረሱ። እንዲሁም ቻት ማድረግ ለዛ ሰው ልኬላለሁ ከቅልኝ ምናምን ማለት ትችላላችሁ። ከላይ የቻቱን ምልክት ነክታችሁ ማለት ነው። ሶ በዚህ መልኩ እዚህ ፕላትፎርም ላይ እንደዚሁ መሸጥም መግዛትም ትችላላችሁ ማለት ነው። ያው አሁን ባይ ያደረጉት ያሉትን ዩኤስዲቲ ኮንፊርም እያደረገልኝ ነው ማለት ነው። ትንሽ እንጠብቀዋለን። ኦኬ አሁን ሪሊዝ ተደርጎላል ብሎኛል። ሶ ዋሌታችን ላይ ገብተን ቼክ የምናደርገው ይሆናል ማለት ነው። እና ኤቭሪ ትሬድ ባደረጋችሁ ቁጥር ላኪ ድሮዎች ይሰጣችኋል። እነዛን ላኪ ድሮዎች ሪቪል እያደረጋችሁ የሚደርሳችሁን ጊቫዌይ ኮሌክት ማድረግ ትችላላችሁ ማለት ነው። እዚህ ጋር ከስር ጎቱ ዋሌት የሚላለ እሱን ስትጫኑ ቀጥታ ወደ ዋሌት ይወስዳችኋል። እዚህ ጋር አሁን ያው ባይ ያደረኩትን 5.36 ዩኤስዲቲ ዲፖዚት ተደርጎልኛል ማለት ነው።
እና በዚህ መልኩ መግዛትም ሆነ መሸጥ ትችላላችሁ ማለት ነው። እንዲሁም የራሳችሁ ኤዲ ማውጣታችሁ ሴል እንዲሁም ባይ ኦርደር ማስቀመጥ ትችላላችሁ ማለት ነው። ሰዎች እንዲገዟችሁ ወይ ደግሞ ለእናንተ እንዲሸጡላችሁ እዚህ ጋር ኤዲ ክሬት ማድረግ ትችላላችሁ ማለት ነው። መግዛት የምፈልጉ ከሆነ አይ ዋንት ቱ ባይ፣ እንዲሁም መሸጥ የምፈልጉ ከሆነ አይ ዋንት ቱ ሴል ብላችሁ ኤዲኤስ ክሬት ማድረግ ትችላላችሁ ማለት ነው። እንዲሁም የተለያዩ የቦነስ እና ሪዋርድ እንዲሁም የኢንቫይቴሽን ፕሮግራሞች አሏቸው። እነሱን ለማግኘት ሞር ውስጥ ከገባችሁ በኋላ ቦነስ ኤንድ ሪዋርድ ውስጥ ብገቡ በትሬድ የምታገኙት ሪዋርድ፣ በዴሊ ስትሪክ እንዲሁም በላኪ ድሮ የምታገኛቸው የተለያዩ አይነት ሪዋርዶች አሉ። እነሱን ኮሌክት እያደረጋችሁ መጠቀም ትችላላችሁ ማለት ነው። እንዲሁም እዛው ሞር ውስጥ ስትገቡ የሪፈራል ፕሮግራም አለ። እሱን ሪፈራል ፕሮግራም በመጠቀም ሰዎችን ኢንቫይት ባደረጋችሁ ቁጥር በእናንተ ሊንክ የሚገቡ ሰዎች ከእነሱ የምታገኛቸው የተወሰኑ ሪዋርዶች አሉ ማለት ነው። እሱን ሪዋርድ በመጠቀም የተወሰነ ሪዋርዶችን ኮሌክት ማድረግ የምትችሉበት መንገድ አለ። እሱንም መጠቀም ትችላላችሁ ማለት ነው። እንዲሁም እዚህ ዋሌት ላይ ያላችሁን ገንዘብ ማውጣት ከፈለጋችሁ ዊዝድሮ የሚለውን በመጫን እዚህ ጋር ኔትወርክ ቢኤስሲ ቢፕ20 የሚለውን ትመርጣላችሁ። ከዛም በኋላ ማስተላለፍ ወደምትፈልጉት ዋሌት ሄዳችሁ የዩኤስዲቲ ቢኤስሲ ቢፕ20 አድሬስ ኮፒ አድርጋችሁ አምጥታችሁ እሱን ታስገባላችሁ። እኔ ያው ሚኒመም ዊዝድሮ ማድረግ የሚቻለው ከ10 በላይ ዩኤስዲቲ ስለሆነ የተወሰነ ዲፖዚት አድርጌያለሁ። እሱን ዲፖዚት አድርጌ አሁን እንዴት አድርጌ ዊዝድሮ ማድረግ እንደምችል አሳያችኋለሁ። መጀመሪያ ባይናንሳችሁ ላይ ትሄዱና ወይ ደግሞ የራሳችሁ ኤክስቼንጅ ላይ አድ ፈንድስ ትሉታላችሁ፣ ወይ ደግሞ ዲፖዚት የሚላለ የራሳችሁ ዋሌት ላይ እሱን ዲፖዚት የሚለውን ትጫኑና ዲፖዚት አሴት ትሉታላችሁ። ከዛም በኋላ ዩኤስዲቲ የሚለውን ትመርጣላችሁ ማለት ነው። ከዛም በኋላ ኔትወርኩን ቢኤስሲ ቢፕ20 ከመረጣችሁ በኋላ አድሬሱን ኮፒ አድርጋችሁ ወደ ቴሌግራም ቦቱ ትሄዳላችሁ ማለት ነው። ወደ ቴሌግራም ቦቱ ከሄዳችሁ በኋላ እዚህ ጋር የመጀመሪያው መስመር ላይ ምን ያህል መጠን ነው ማውጣት የምትፈልጉት የሚለውን ያስመርጣችኋል ማለት ነው። እሱን ከስር ማክስ የሚለውን ከተጫናችሁ እዚህ ጋር ቢኤስሲ 20 ትመርጣላችሁ። እዚህ ጋር ምን ያህል ማውጣት ትፈልጋላችሁ ይላችኋል። ማክስ የሚለውን ከነካችሁ ያላችሁ ሙሉ ያመጣላችኋል ማለት ነው። እንዲሁም ሁለተኛ ደግሞ ዴስቲኔሽን አድሬስ ላይ ኮፒ ያደረጋችሁትን የቢኤስሲ ቢፕ20 አድሬስ ፔስት ታደርጋላችሁ። ከዛም በኋላ እዚህ ጋር ሴኩሪቲ ኮዳችሁን ታስገባላችሁ ማለት ነው። እንደምታዩት ከላይ 0.47 ዩኤስዲቲ ኔትወርክ ፊ ይቆርጣል ይላችኋል። እንዲሁም የሚደርሳችሁን ሪሲቭ የምታደርጉትን ዩኤስዲቲ መጠን ይነግራችኋል ማለት ነው። እዚህ ጋር ኮንፊርም ካላችሁት ቀጥታ ወደ ዋሌታችሁ ዊዝድሮ ይሆናል ማለት ነው። እንዲሁም ለቀጣይ ይህንን አድሬስ ሴቭ ማድረግ ከፈለጋችሁ የምትፈልጉትን ሲም ሰጣችሁ ሴቭ ማድረግ ትችላላችሁ ማለት ነው። ያው እንደምታዩት ከላይ የዩኤስዲቲ ዲፖዚት አድሬስ ገብቶልኛል፣ የኖቲፊኬሽን ገብቶልኛል ከባይናንስ ማለት ነው። በዚህ ፍጥነት ያው ወደ ራሴ ኤክስቼንጅ ትራንስፈር ማድረግ ችያለሁ ማለት ነው። እና እናንተም በዚህ መልኩ ዛሬ ባሳያችሁ መልኩ ዲፖዚት ማድረግ፣ ፒቱፒ ላይ ትሬድ ማድረግ፣ ባይም ሴልም እንዲሁም የሰራችሁትን ያገኛችሁትን ወይ ደግሞ ማውጣት የፈለጋችሁትን መጠን ማውጣት እንዴት እንደሚችሉ በዛሬ ቪዲዮአችን አሳይቻችኋለሁ። ሪፈራል ፕሮግራሙን መጠቀም ትችላላችሁ። በጣም ምርጥና አዲስ የሆነ እንዲሁም ሪሌብል የሆነ ፕላትፎርም ነው፣ መጠቀም ትችላላችሁ ማለት ነው። ለዛሬ ያቀርብኩላችሁ ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ይመቻችሁ። ቻው